ጉድ ነው ዘንድሮ ማንሰማው ነገር የለም ማናየው ጉድ የለ አይናችንን አትይ አንለው ጆሮአችንን አትስማ አንለው እንግዲህ ደግሞ ያየነውና የሰማነውን ደግሞ ማውራት ግድ ይለናል አይደል እንዴ ጋይስ ላይክ ሰብስክራይብ አድርጉኝ ምን አለበት ብታደርጉኝ ምን አለበት ምን ትጎዳላችሁ እስኪ ሰብስክራይብ ብታደርጉ ምን ትጎዳላችሁ ታው ለሀብታም አታለቅልቁኛን እንደሃዎች ነው ይሁን እኛ ደሃዎች አንታየን ነገሩ ደሃ እንዴት ይታያል ሀብታም ነው እንጂ የሚታየው እናቴ በሙሉ አይን የሚታየው ሀብታም ነው ደሃ አይታይም እኮ የምሬን ነው የምላችሁ ጋይስ ዛሬ የመጣሁበት እንግዲህ ሰላም እንዴት ናችሁ ደህና ናችሁ ወይ እኔ ያየሁትን ያየ ይኖራል በእርግጠኝነት ምንድነው የምሰማው ምንድነው ቆይማ አብርሽና ሩታ ማለት ነው አብርሽና ሩታ ተጣላ ልንለያይ ነው ወጥቶ ወርዶ አለው አሁን ደግሞ አንድ ላይ ናቸው ሲጀመር ለካሜራ ነው እንጂ እነሱ ድሮም አልተጣሉም ይሄንን አውቃችሁ ግቡ አወቁ ይሄንን ነገር እንዴት ተብሎ ነው የሚጣሉት እነሱ እኮ ተወጣላን ተፋቀርን ምን ትሲያልን ለዶላር ነው ለዩቲዩብ ብር ነው አዎ አሁንማ ጥቅሙን አየነው እኮ እኛም ጥቅሙን እያየነው ነው አሁን የዩቲዩብ ብር ነገሩ የኑሮ ውድነት ነው አትፍረዱባቸው ኢትዮጵያ ውስጥ አሁን ኑሮ ውድነት እንግዲህ ለማስረዳት ራሱ ይከብዳል ጋይስ ለማስረዳት ራሱ ይከብዳል ስለዚህ እነሱ ደግሞ በዩቲዩብ ብዙ ታዋቂ ሆነዋል ድሮ ስናቃቸው ያው እንግዲህ አብርሽና ሩታ አብርሽማ ወፈረ እኮ የምር ስለዚህ በበቀደም ደግሞ ልጁ ያንተ አይደለም የሚል ቪዲዮ አይቼ እየገረመኝ ነበር እንዴ እነዚህ ልጆች ሲላዝ ጨዋታቸው ነው ያቆም እንዴ ምን እየሆኑ ነው ያሉ የምር ቁም ነገር ማለት ነው ልጁ ያንተ አይደለም ፍራንክ ነው መሰለኝ ግን እኔ ቲክቶክ ላይ ነው ያየሁት በጣም ነው ግራ የገባኝ እንዴት አስባችሁታል ልጁ የሱ አይደለም ሲባል አብርሃም ልጅ ያንተ አይደለም ብላለች ሩታ ተብሎ በቃ ያዙ ይልቀቁኝ እያለ ነበረ ሩታ በሰላም መገላገሉ ደስ ይላል የምር እንዶ የሰው አፍ የገባ ነገር በጣም ከባድ ነው ራቁቷን ስትታይ በጣም ብዙ ሰው እየተናገራትም ነበር በዛ ላይ ደግሞ እንጃ ይሄ ነገር በባህላችን ያው በኢትዮጵያ ውስጥ አሁን ሀበሾች በጣም ፋሽን አድርገውታል ራቁት ሆድ ማሳየት ምናምን ያው እንግዲህ እኛ ስናረግዝ ነጠላችንን ለብሰን ጎተት ነበር የምንለው አሁን ደግሞ እንደዚህ አይነት እኔም አሁን የሁለተኛ ልጅ ስወልድ እንደዛ ሆዴ ላይ አልልም ስለዚህ ጋይስ ሰብስክራይብ አድርጉኝ እና አብርሽና ሩታ ምንድነው አሁን ስለነሱ አንድ ነገር መናገር የምፈልገው ምንድነው ካላችሁ የምር ቪዲዮ ላይ ሲመጡ ይሄ የሚጣሉት ከሌና ፍቅሪያት አለው ልንለያይ ነው እንደዚህ ወጥቶ እንደዚህ ወርዶ የሚሉት ነገር ውሸት ነው በቃ እኔ እንደሚመስለኝ ማለት ነው ለምን ካላችሁኝ አብርሽ እና ሩታ ተለያየን ተብሎ ሩታ ወደ ቤተሰቦቿ ስትሄድ አብርሽ አዲስ አበባ እንደሆነ ነበር ግን የወለደች ቀን ደግሞ አብርሽ ካጠገቧ ነበር ስለዚህ እነሱ ካሜራ ፊት ነው እንጂ ተጣላን እንደዚህ አልፈልግህም በቃኝ ከዚህ በኋላ የራስህን ኑሮ ኑር የራሴን ኑሮ ኖራለሁ ምናምን የሚባለው ነገር ውሸት ነው ውሸት ነው የምሬን ነው የምላችሁ እውነት ቢሆን ኖሮ እንዴት በዛን ሰዓት እሱ እዛ ሊገኝ ቻለ ይሄ አንድ ላይ መሆናቸው ደስ ነው የሚለው ማለት ማንኛውም ሰው ትዳር መሃል ግጭት ይኖራል ግን የነሱ ደግሞ በዛ የምር እኔ በጣም የሆነ ሰዓት እየደበረኝ ነበር እና አሁን ደግሞ ስትወልድ በጣም በቃ የሆነ ሩታ አሳዘነችኝ በጣም ፊቷ ላይ የሚነበበው እንግዲህ የወለዳችሁ ታውቁታላችሁ የሚነበበው ነገር በጣም ከባድ ነበር አይኗ ሁላ ወደ ውስጥ ግብት ብሎ ምናምን ነበር እና ዛሬ ደግሞ ልጅ አይደለም ያንተ አይደለም ብላለች ሩታ ሲሉ እየገረመኝ ነው እስኪ ይሄን እውነታ የምታውቁ እንደው ሹክ በሉኝ ከካሜራ ፊት ብቻ ነው ተጣላን የሚለውንም ነገር እስኪ የምታውቁ እንደኔ ተጠራጠራችሁ ካሜራ ፊት ብቻ ነው የምትሉ እስኪ በኮሜንት አሳውቁኝ እና ላይክ ሰብስክራይብ አድርጉኝ ቤተሰብ እኔም በዩቲዩብ እንግዲህ መምጣት ፈልጊያለሁ በዩቲዩብ ማደግ መከፈል ፈልጋለሁ እንደማንኛውም እንግዲህ ሸቃላ አሁን እንግዲህ ከባድ ነው ሁሉም ነገር ኢትዮጵያ ውስጥ ደግሞ ስትሆኑ በጣም ከባድ ነው እና ከብዙ አመት ልፋት በኋላ ኢትዮጵያ ውስጥ መጣችሁ ብቻ አገራችንን ሰላም ያርገው በጦርነት ውስጥ ያው ምንም መስራት አይቻልም እና አገር ሰላም እንዲሆን እንመኛለን እና ሰብስክራይብ እንድታረጉኝ ነው ዛሬ የመጣሁት የምር ሰብስክራይብ ላይክ ሼር አድርጉልኝ አሳድጉኝ ያው እንግዲህ ከዚህ በኋላ
በራሴ ቪዲዮ ለመምጣት አስቤያለሁ። በራሴ አንዳንድ ነገርን የምጠይቁኝ ነገር ለመመለስም ዝግጁ ነኝ። እንግዲህ ማንኛውም የዩቲዩብ ፓርትነር የሆነው ሁሉ እንደነሱ መሆን እፈልጋለሁ፣ እንደ ማንኛውም ዩቲዩበር ማለት ነው። እና ሰብስክራይብ አድርጉኝ፣ በቃ ልማጸናችሁ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ እና አንዳንድ ጥሩ ጥሩ ነገሮችን ይዤ እመጣለሁ ብዬ አስባለሁ። ያው እንግዲህ አንዳንድ አይዲያዎችን ይዘን እየመጣን እንወያያለን። በዛ ላይ ደግሞ እንግዲህ ያው እንደ ማንኛውም እኔ ወሬ አልችልም። ለወሬም እኮ ብልሃት ይጠይቃል አይደል እንዴ? ግን አሁን በደንብ ዩቲዩበር ለመሆን እያሰብኩ ስለሆነ በደንብ ዩቲዩበር ሲሆን ወረኛ እንደመሆን ተስፋ አደርጋለሁ። እንግዲህ አታምሪ አታፍሪ ልትሉ ትችላላችሁ። እናንተም እንግዲህ ያላችሁትን በሉ፣ ብቻ ሰብስክራይብ አድርጉኝ፣ አፈምሱኝ። በቃ እኔ ዩቲዩብ ተከፋይ መሆን እፈልጋለሁ፣ ኑሮ ማሸነፍ እፈልጋለሁ። የፈለጋችሁትን በሉ፣ ከፈለጋችሁ ስደቡኝ፣ ከፈለጋችሁ የፈለጋችሁትን በሉኝ። አታምር አታፈር የምትሉት ነገር አለ እናቴ። የምታፍሩት እኮ ተደላላችሁ ስትኖሩ ነው። አሁን እኮ ስግጥ ፍምስ የሚባል ነገር መጥቷል። ስግጥ ፍምስ የሚባል ነገር አለ በቲክቶክ ላይ ስናይ፣ ስግጥ ፍምስ የሚባለውን ነገር እኔም ልጀርበው ብዬ ነው የመጣሁት። እና እንደዛ ስለሆነ የአብርሽና የሩታ ነገር ገና ያላለቀ ጉዳይ ነው። እኔ ግራ እያጋቡኝ ነው። አሁን በጣም እየተናደርኩባቸው ነው። በዛ ላይ ስለወለደች በጣም ደስተኛ ነኝ የምር፣ በሰላም ስለተገላገለች፣ በተለይ ደግሞ ኦፕሬሽን ምናምን ሳትሆን ስለተገላገለች ደስ ብሎኛል። በጣም ከባድ ነው ኦፕሬሽን። በነገራችን ላይ እኔ በኦፕሬሽን የወለድኩት እና ከባድ ነው ኦፕሬሽን። ግን ደግሞ ከስቲሽ ይሻላል፣ ኦፕሬሽኑ ይሻላል። ያው ለተወሰነ ወራት፣ ለ2 ወር ያክል እንደዚህ ለ1 ወር ያክል ትንሽ ቢያስቸግርም እንትኑ ማለት ነው ኦፕሬሽኑ ያው ሰው ያስፈልጋል። እንደ ልባችሁ ልጃችሁን አንስታችሁ ማጥባት አትችሉም። እንደ ልባችሁ ልጃችሁን ማስተኛት አትችሉም። ሁልጊዜ ሰው እያነሳ እያስታቀፈ፣ በዛ ላይ ደግሞ ያው እንግዲህ ህፃናቶች ምንም ስለማያውቁ፣ በተለይ ደግሞ እንደዚህ መጫወት ሲጀምሩ ከክርስትና በኋላ መጫወት ሲጀምሩ የነግራቸው የሚያፈራግጡት ጉድ አለ። የምር ብዙ ቀን ነው ቁስሌን እየነካቸው፣ ኦፕሬሽን ቁስሌን በጣም ነበር የሚያመውና በጣም ደስ ይላል። በተፈጥሯዊ ነገር ስለወለደች በጣም ደስ ይላል ይሄ ነገር የምር። እንደዚህ በቃ በዚህ ሰዓት በምጥ መውለድ በጣም ደስ የሚል ነገር ይመስለኛል። ምክንያቱም ያን ያህል ከባድ ነገር አይደለም፣ ቀላል ከሆነ ማለት ነው። ምጡ ቀላል ከሆነ በደም ግፊት፣ አሁን እኔ በሰዓቱ ኦፕሬሽን የተደረግኩት ግፊቴ ስለጨመረ ነው እና በምጥ የሚመጣ ግፊት አለ። ከዛ በፊት ግን ደም ግፊት ምናምን የለብኝም ነበረ እና ደስ ይላል። ግን ልጁ የአብርሃም አይደለው የሚለው ነገር ይጣራልን። እንግዲህ ብዙ እኛ እስከዛሬ ስናይ ያው ቢጣሉም ቢፋጩም እሱም ከሌላ ሴቶች ጋር፣ በእርግጥ አብርሃም የሚሰራው ስራ በጣም ከባድ ነው። ከሌሎች ሴቶች ጋር ይሄ የሚጠጋጋው ነገር ይዘገንነኛል። ባሌ በዛ ደረጃ እንደዛ ቢጠጋጋ እኔ ራሱ አስቡት። ስለዚህ ከባድ ነው። ይሄ ነገር ይጣራልን። ወደ እኔን ምርመራ ይደረግልን አንልም። ምክንያቱም ይሄ ለዩቲዩብ ቪዲዮ ተብሎ የተሰራ ስራ እንጂ የምር አሁን የአብርሃም ልጅ አይደለም ተብሎ ነው አይደለም። ወይስ ምን ፍራንክ እያሉ ነው? ወይስ ዛሬ ወደ ቤቷ ገብቷል፣ በግም ገዝቷል። ደስ ይላል የምር በጣም ደስ ይላሉ። እንደዚህ ሁሉ ነገር ተሳክቶ አምላክ ደግሞ እንደዚህ በልጅ ሲባርክ በጣም ደስ ይላል። ውድ ቤተሰቦች አሁንም በድጋሚ የምለው ሰብስክራይብ አድርጉኝ፣ አሳድጉኝ፣ ይሄን ቻናል በቃ አሳድጉልኝ። እንግዲህ አንዳንድ የራሴን አይዲያዎች ይዤ ለመምጣት አስቤያለሁ። ግን ከዛ በፊት አይዲያዎችን ከማምጣት በፊት ሰብስክራይብ የማድረግ ላይክ የማድረግ አለበት። ሁላችሁም ሰብስክራይብ አድርጉኝ የማዳም ቅመሞች። እንግዲህ አንድ እኔም የማዳም ቅመም ነኝ ነበርኩ። ስለዚህ ሁላችሁም ሰብስክራይብ አድርጉኝ ጋይስ። ስለዚህ ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምመጣ ድረስ ቸር ሰንብቱ ባይ